አሁን ሁላችንም ባላወቅነው መንገድ በሆነ ልማድ ተይዘናል። ያንን ልማድ እንዴት ነው የምንላቀቀው ብላችሁ አስባችሁ ታውቃላችሁ? ያንን ልማድ የምንላቀቅበት መፍትሄ ይዤላችሁ መጥቻለሁ። ሰላም፣ ዮሐንስ እባላለሁ። ዛሬም በአዲስ ርዕስ መጥቻለሁ። የዛሬ ርዕሳችን ልማድ እንዴት እንገነባለን፣ ልማድስ ምን እንደሆነና አንድ መጽሐፍ እጠቁማችኋለሁ። ከትርጉሙ እንነሳ። ልማድ ምን ማለት ነው? ልማድ አውቀንም ይሁን ሳናቅ የምናደርገው ተግባር ነው። ለውጥ ደግሞ የሚፈጠረው በትናንሽ ልማዶች ነው። ዛሬ ላይ ሳናስበው ያደረግናቸው ልማዶች ለነገ ትልቅ ለውጥ ያመጣሉ። አንድን ትልቅ ድንጋይ ለመስበር ከመዶሻ በላይ ጠብታ ውሃ በቂ ናት። ያቺ ጠብታ ውሃ ስትደጋገም ያንን ትልቅ ድንጋይ ይሰብረዋል። ስለዚህ ልማዶቻችንን ጠንቀቅ ብለን ልናስብ ይገባል። አንድ ሰው በቀን 1% ከተለወጠ የዓመቱ መጨረሻ ላይ 37% ትክክለኛ ለውጥ እንደሚለወጥስ ታውቃላችሁ? ትክክለኛ ለውጥ ማለት ምንድን ነው? ትክክለኛ ለውጥ ማለት የሚታይና ግልጽ የሆነ ለውጥ በላዩ ላይ ይታያል። ሰውን የሚያስገርምና የሚያስደንቅ ለውጥ ያሳያል ማለት ነው። ስለዚህ እንዴት ነው ያንን መጥፎ ልማዴን ተላቅቄ በአዲስ ልማድ የምተካው ብላችሁ ካሰባችሁ 4 መፍትሄዎችን በዝርዝር እነግራችኋለሁ። የመጀመሪያው መፍትሄ ግልጽ ማድረግ። ግልጽ ማድረግ ስንል ምን ማለታችን ነው? ያንን ነገር እንድንተገብረው ግልጽ ወይም ቀለል ባለ መንገድ ስናደርገው ግልጽ ሆነ ማለት ነው። ሁሉም ሊረዳው እንደሚችል ኦር እኛም ላይ ሳናወሳስበው ብቻ ግልጽና ቀለል ባለ መንገድ ልናደርገው ይገባል። ስናደርግ እንዴት ነው ግልጽ ልናደርግ የምንችለው? አንድ ምሳሌ እንገራችሁ። ውሏችሁን መዘርዘር፣ እያንዳንዱን ነገር መዘርዘር፣ ከዛም በ3 ረድፍ መክፈል፣ ፖዚቲቭ፣ ኔጌቲቭ፣ ኒውትራል ብለን ጥሩን ነገር ለብቻ፣ ከዛ መጥፎን ነገር ለብቻ፣ ከዛ መጥፎም ጥሩም ያልሆነ መካከል ላይ ያለ ነገር ደግሞ ከመሰላችሁ መካከል ላይ ያለውን ኒውትራል ብለን እንመዘግበዋለን ማለት ነው። ግልጽ አደረግነው ማለት ነው። እያንዳንዱን ነገር ስንበትነው ግልጽ እየሆነ ይመጣል ማለት ነው። ሌላው ደግሞ የራሱ ጊዜና ቦታ ልንሰጠው ይገባል። ልማዳችንን ለራሱ ጊዜና ቦታ ልንሰጠው ይገባል። መጽሐፍ ማንበብ ከሆነ ቦታ የት ነው የምንሰጠው? ሳሎን ከሆነ ሳሎን፣ ካፌ ከሆነ ካፌ፣ ብቻ የሆነ ቦታ ልንሰጠው ይገባል ማለት ነው ለዛ። ከዛ ሰዓትም ልንመድብለት ይገባል። ለዛ ነገር ሰዓት እንመድባለን። ከጠዋት 1 ሰዓት እስከ 2 ሰዓት፣ ከምሳ ሰዓት በኋላ። ከዛ ደግሞ አታች እናደርጓለን። ከአንድ ነገር ጋር አታች እናደርጓለን። እንዴት ነው አታች የምናደርገው ደግሞ ስንል ከሆነ ነገር ጋር ተከታይ ወይም ቀዳሚ እናደርጓለን። ምሳ ከመብላቴ በፊት 10 ገጽ አነባለሁ፣ ምሳ ከበላው በኋላ ደግሞ 2 ገጽ አነባለሁ። እንደዚህ እያለን ከሆነ ነገር ጋር ማያያዝ፣ ከእንቅልፌም ከተነሳው በኋላ እንደዚህ አነባለሁ ብለን ከዛ ነገር ጋር ልናያይዘው ይገባል ማለት ነው። ሁለተኛው ደግሞ አትራክቲቭ ወይም ሳቢ ልናደርገው ይገባል። የምንሰራውን ልማድ ሳቢ ልናደርገው ይገባል። የማይሰለች ሊሆን ይገባል። ያንን ነገር እንድናደርገው ፍላጎት እንዲኖረን እንዲገፋፋን ልናደርገው ይገባል። ለምሳሌ መጽሐፍን ማንበብ ከሆነ መጽሐፉን ቆመን የምናነብ ከሆነ ሊሰለቸን ወይ እንትን ሊለን ይችላል። ቁጭ ብለን በተረጋጋ ቦታ ላይ ስናነብ ያ ነገር ሳቢ ይሆናል። ደጋግመን እንድናነብም ይጋብዘናል ማለት ነው። ለምሳሌ በመኪና ልንገራችሁ። አንድ ሰው መኪና ከፈለገ ያንን ነገር ሳቢ ማድረግ፣ መኪና ብገዛ ከታክሲ ሰልፍ ድናለሁ፣ መኪና ቢኖረኝ ከእንደዚህ ያንን ነገር እንትን እላለሁ። በተቃራኒ ደግሞ ያንን ነገር የማንፈልገው ከሆነ እንደዚሁ ማድረግ። ለምሳሌ መኪና ከሆነ ነዳጅ እኮ ውድ ነው፣ የቤንዚን የምንገዛ ከሆነ ነዳጅ እኮ ውድ ነው፣ ፓርኪንግ አለ፣ የገራጅ አለ፣ እንዲህ ብለን አንዳንዱን ነገር እንተነተነዋለን፣ ሳቢ እናደርገዋለን፣ አትራክቲቭ። ከዛ በተቃራኒ ደግሞ የማንፈልገውን ደግሞ ዲስ አትራክቲቭ እናደርገዋለን፣ ተቃራኒ ማለት ነው። ሶስተኛው ደግሞ ቀላል ማድረግ። ቀላል ማድረግ ስንል በአጭር ጊዜ ኦር ቀለል ባሉ መንገዶች ማድረግ። መጽሐፍ ማንበብን ከሆነ ምሳሌዎቼ እንዳለ መጽሐፍ ሆኖ አይደለ? ስለዚህ መጽሐፍ ማንበብ ኦር የሆነ ሌላ ነገር መልመድ፣ ስፖርትም ከሆነ ቀላል እናደርገዋለን። ስፖርት አንዳንድ ሰው እንዲሰለቸውና እንዲጠላው የሚያደርገው በከባዱ ስለሚጀምሩ ቀላል ስትሬቺንግ ኤክሰርሳይሶችን መጀመሪያ መስራት፣ ቀስ ብለን ዱብ ኦር ገመድ መዝለል እንጂ አንዳንድ ሰው
ድግልና ትልቅ ጂም ቤቶች ከፍሎ ከዛ ከባድ እንትን ስትራፖ በስትራፖ ይሆናል። ከዛ በኋላ ያን ነገር ይጠሏል። ስለዚህ አንን ነገር ስንጀምር ቀለል አድርገን መጽሐፍን ማንበብ ከሆነ አብዛኞቻችን አሁን እየተቸገርን ያለው በከባዱ ስለምንጀምር ነው። አንድን መጽሐፍ በሳምንት ጨርሳለሁ ብለን እንደመድማለን። ከዛ በኋላ ነው እየተቸገርን የምንመጣው። ስለዚህ ያንን ነገር ቀለል አድርገን መጀመር፣ መጽሐፍም ከሆነ ከአንድ ገጽ ከአንድ አንቀጽ ራሱ መጀመር፣ ከዛ በስቴፕ ነው ሁሉ ነገር የሚሄደው። ስለዚህ አቀለል ነው ማለት ነው ያንን ነገር በቀላሉ። ስለዚህ እያንዳንዱን ነገር ቀለል አድርገን ስቴፕ ባይ ስቴፕ ልናደርገው ይገባል እላለሁ። አራተኛው ደግሞ ያንን ነገር አርኪ ማድረግ ወይም አስደሳች እንዲያስደስተን ልናደርግ ይገባል። የምናደርገው ነገር ስናደርገው እንዲያስደስተን ማድረግ፣ ከሆነ ነገር ጋር አታች አድርገን ደስታ እንዲፈጥርብን ማድረግ። ስፖርት መስራት ከሆነ እየተዝናናን፣ አሁን ደግሞ የመጡት ስፖርቶች አሉ እየተደነሰ የሚሰራ ስፖርት። አሁን ክብደታቸውን እየደነሱ እየተዝናኑ በሙዚቃ ክብደት ይቀንሳሉ። ይሄ ምን ማለት ነው? አርኪ ያደረጉት ወይም በቃ እንዲያስደስታቸው አደረጉት፣ አታች አደረጉት ከራሳቸው ጋር ማለት ነው። ስለዚህ በሂደቱ መደሰት፣ ስፖርት እየሰሩ እየተደሰቱ ነው። አሁን የመጣው ነገር በጣም ደስ የሚል ነገር ነው። ድሮ ስፖርት ሲባል ትግል የሚመስለው ነበር። አሁን እየተደነሰ ራሱ ስፖርት መስራት እንደሚቻል ያሳዩን አንዳንድ ሰዎች አሉ። እነሱን በዚሁ እናመሰግናለን እንበላቸው። ስለዚህ እነዚህን 4 ስቴፖች እናደርጋለን። የመጀመሪያው ግልጽ እናደርገዋለን። ከዛ በኋላ አትራክቲቭ ወይም ሳቢ እናደርገዋለን። ከዛ ቀላል እናደርገዋለን። ከዛ አርኪ ወይም አስደሳች እንዲሆን እናደርገዋለን። ወደ መጨረሻው ሰዓት ደረሰ። ይህ ቻናል ጠቃሚ ሆኖ ካገኛችሁት ሰብስክራይብ በማድረግ ዜዶቻችሁን ደግሞ በኮመንት በማስቀመጥ እኔንም አበረታቱኝ። ከዚህ በኋላ ደግሞ የተሻሉ ነገር እንድመጣ ያግዘኛል። የስኬት ትልቁ ጠላት ውድቀት ሳይሆን ድብርት ነው። ድብርት ደግሞ የሚመጣው ለዓላማችን ካለን ከፍተኛ ወይም ዝቅተኛ ግምት ነው። ስለዚህ የመጨረሻው አንድ መጽሐፍ ልጠቁማችሁ ፈልገው። አብዛኛው ጊዜ ይሄ መጽሐፍ ተብሏል 6-7 ዓመት ቢሆነው ነው ከተጻፈ፣ ግን የብዙ ሰዎችን ህይወት እየቀየረ ያለ መጽሐፍ ነው። የመጽሐፉ ጸሐፊ ጄምስ ክሊር ይባላል። አሜሪካዊ ጸሐፊ ነው። ቤዝቦል ተጫዋች ነበር። በመሃል አደጋ ደርሶበት ነው ይህንን መጽሐፍ የጻፈው። ጥናት ውጤት ነው የሚሉ አንዳንድ ግለሰቦችም አሉ። ግን መጽሐፉ ድንቅ መጽሐፍ ነው። አቶሚክ ሃቢት ይባላል። ይህንን መጽሐፍ በየትኛውም የመጽሐፍ መደብርን ልታገኙ ትችላላችሁ። ኦር ሰርችን ብታደርጉ ልታገኙ ትችላላችሁ። መጽሐፉ ካስፈለጋችሁ እኔንም በኮመንት ላይ ጠይቁኝ፣ በውስጥም አዋሩኝ። መጽሐፉን ሼር አደርጋችኋለሁ። ቸር ቆዩኝ።